የአውሮፓውያን ሚሊኒየም በገባ በሶስተኛው ዓመት በመጋቢት ወር አሜሪካና ታላቋ ብሪታንያም ከሌሎች በርካታ ሀገራት ከተውጣጡ በቁጥር አናሳ ወታደሮች ድጋፍ ጋር ወደ ኢራቅ ዘመቱም። እጅግ ፈጥነው አሸነፉም። ባግዳድ ደረሱም። ለዓመታት ብዙ ጥፋትም ሆነም። በጊዜው ብሪታንያን በጠቅላይ ሚኒስትርነት ሲመሩ የነበሩት ቶኒ ብሌር ወደ ሳዳም ሁሴን ሀገር ሲዘምቱም የመካከለኛው ምስራቋ ሀገር ጅምላ ጨራሽ መሳሪያ ይዛለች የሚልናም ሌሎችም ምክንያቶችን ጠቅሰው ነበረም። ነገር ግን ፓርላማው ለማሳመን ያነሱት ይህ ነጥብ ትክክለኛ አለመሆኑን ተከትሎም ግዙፍ ትችት አስተናግደዋል። እሳቸውም ከጦርነቱ በኋላ የኢራቅ ሕዝብ በገባበት ቀውስ ቢያዝኑም ሳዳም ከስልጣን መወገዳቸው ላይ ከ22 ዓመታት በፊት በነበራቸው አቋም ላይ ናቸው። ያን ግዙፍ የኢራቅ ጦር ከዋሽንግተን ጋር ተባብረው የሰባበሩም ጥንታዊቷን ሀገር ለብዙ ዓመታት ወደ ኋላ የመለሱ ሰው የጋዛውያንን ወደፊት ከሚወስኑ ሰዎች መካከል አንዱ ሊሆኑ ይችላሉ መባሉም ጥያቄ ይዞ መጥቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጋዛ ያለውን ጦርነት ለማስቆም ባለ 20 ነጥብ እቅድ አቅርበዋል። ትራምፕ ከቤንያሚን ኔታንያሁ ጋር ከተገናኙ በኋላ እስራኤል እቅዱን መቀበሏን አሳውቀዋል። ቴልአቪቭም እሽታዋን ገልጻለች። ሐማስ ሊስማማ ግድ ይለዋል። ይህ ካልሆነ ግን አሜሪካም ለኔታንያሁ መንግስት ሙሉ ድጋፍ ታደርጋለች። እንደ ትራምፕ ከሆነ የተኩስ አቁም ከተደረገ ጦርነቱ ወዲያው ይቆማል። ሐማስ በሕይወት እንዳሉ የሚገመቱ 20 ታጋቾችንና የሟቾችን አስክሬን በ72 ሰዓታት ውስጥ ይመልሳል። እስራኤል እድሜ ልክ የፈረደችባቸው 250 እስረኞችንና ከጥቅምት 7 በኋላ የያዘቻቸውን 1700 ፍልስጤማውያን ትፈታለች። በጊዜ ሂደትም ከጋዛ ትወጣለች። ዋይት ሀውስ እስራኤል ጋዛን አትይዝም፣ አትጠቀልልም፣ ማንም በኃይል ከስፍራው አይለቅም ብሏል። እርዳታም ያለ ክልከላ ወደ ጋዛ ይገባል የሚሉ ነጥቦች የተካተቱበት እቅድ በመልሶ ግንባታ ወቅት ጊዜያዊ የሽግግር አስተዳደር እንደሚኖር አስቀምጧል። ለጋዛ ነዋሪዎች የዕለት ተዕለት የህዝብ አገልግሎትና ማዘጋጃ ቤታዊ ጉዳዮችን የመፈጸም ኃላፊነት ይኖርበታል። ይህ ደግሞ የሰላም ቦርድ በሚባል ዓለም አቀፍ ቡድን ቁጥጥር የሚደረግበት ነው። ቡድኑን ዶናልድ ትራምፕ የሚመሩት ሲሆን ብቁ ፍልስጤማውያንና ዓለም አቀፍ ባለሙያዎች ይካተቱበታል። የአሜሪካው ፕሬዝዳንት ሐማስ ከተቀበለው በሚቋቋመው በዚህ ቡድን ውስጥ የሚሰሩ ሰዎችን በቀጣይ እንደሚያሳውቁ የሚጠበቁ ሲሆን የቀድሞው የብሪታንያ ጠቅላይ ሚኒስትር አንዱ ይሆናሉ። ሐማስ በቀጥታም ሆነ በተዘዋዋሪ በየትኛውም መልኩ ሚና አይኖረውም የሚል ነጥብም አለ። የሐማስ ውሳኔ ይጠበቃል፣ ግን የፍልስጤምን ጥቅም የሚያስከብር መሆን አለበት ብሏል። ፕሬዝዳንት ትራምፕ ጦርነቱን የሚያስቆም ለጋዛ አፋጣኝ እፎይታ የሚያመጣም ለህዝቦቿ ብሩህና የተሻለ ዕድል የሚሰጥ የእስራኤልን ፍጹምና ዘላቂ ደህንነት የሚያስጠብቅ ሁሉም ታጋቾች የሚፈቱበትን ደፋርና ብልሃት የታየበትን እቅድ አውጥተዋል። የሁለቱን ዓመታት ጦርነት ሰቆቃና ስቃይ የምናስወግድበት ምርጥ ዕድል ይሰጠናል። እናም ፕሬዝዳንት ትራምፕ ላደረጉት አመራርና ቁርጠኝነት አመሰግናለሁ። ይህን ያሉት ቶኒ ብሌር ናቸው። እንደ ብሪታንያ ጤና ሚኒስትር ዌስ ስትሪቲንግ ቶኒ ብሌር በኢራቅ ከነበራቸው ታሪክ አንጻር ጥያቄዎች ሊኖሩ ይችላሉ። ነገር ግን በአውሮፓውያኑ አቆጣጠር 1921 ሰሜን አይርላንድ ሀገር ከሆነች በኋላ ከዩናይትድ ኪንግደም ጋር መቀጠልና ወደ አይርላንድ መጠቅለል በሚፈልጉ ኃይሎች መካከል ተፈጥሮ የነበረውን ቀውስ በማብረድ ረገድ የፈጸሙትን ጨምሮ አቅማቸውን ከተጠቀሙ ለጋዛ ጥሩ ይሆናል ይላሉ። ቶኒ ብሌር ይኖሩበታል ተብሎ የሚጠበቀው በትራምፕ የሚመራው ቡድን ወደ ስራ እንዲገባ ግን ሐማስ እቅዱን መቀበል ይኖርበታል። ካልሆነ ኔታንያሁም ከዋሽንግተን ዲሲ ሙሉ ድጋፍ ጋር መንገዳቸውን ይቀጥላሉ። የአልጀዚራው ማይክ ሃና ግን በተለይ 19ኛው ነጥብ ወደ መልሶ ግንባታ ከተገባ በኋላም ለፍልስጤም መንግስት መቋቋም መንገድ የሚከፍት ነው። ይህም የፍልስጤም ህዝብ የሚፈልገው ነው ይላል።